የአማራ ፋኖ የህልውና የማንነት ጥያቄ ምን ጊዜ ማየት ያለባችሁ ከዚህ ከሁለት ነገር ነፃ ነው። ነፃ ነው ስንል ለሃይማኖት ነው የምንዋጋው የሚሉ አሉ። አንዳንድ ጊዜ በሞባይል እንትናቸው ምሰማለ አንተ የአማራ ልጅ የክርስትናዋ ልጅ እንደዚህ ምናምን አቤት አትበለው እንደዚህ በለው ጋላ ምናምን ይላል። እስላም እንደዚህ ምናምን ተንኮል ነች። እንመነጠል ነው ያዙት ወደው አይደለም ተንኮል። እስላሙ ዛ ወሎ የሚታገለው ምንድነው? እኛ እዚህ የምንታገለው ምንድነው? አያችሁ ተንኮል ነች። ሆነ ብላ ሴራ የተሰራች ነች። ልክ አማራ በቃ ራሱ ብቻ ኢትዮጵያ እንደመሰረተ ባንዲራ ሲታይ የአማራ ነው ይላሉ። ባንዲራ የአማራ ነው? የአማራ ነው ባንዲራ አይደለም፣ ኢትዮጵያ ነው። ምኒልክ ብቻውን ነው የተዋጋው? ብቻዬን ጻፉኝ አለ? አያችሁ። ስለዚህ ይሄንን ነው እነሱ አንድ የነበረችዋን ሀገር ዓለም የተደመበባትን በዓለም ላይ ኮሎናይዝድ ጭቆና ያልተጨቆነች ሀገር ብትኖር አንድ ኢትዮጵያ ነች። ሁለተኛው ሀገር ላይቤሪያ የምትባለዋ ምንድነች? በሽታ ነው የነበረው እዛ። ያን በሽታ ፈርተው ነጮች አልሄዱም። በውጊያ አይደለም የቀረችው በሽታ የዝንጀሮ በሽታ የሚባል አለ፣ የዝንጀሮ ፈንጣጣ። ያንን ፈርተው ቀሩ። ኢትዮጵያ ግን ተዋግታለች። ስትዋጋም 500 ዓመት ምናምን የተዘጋጁበት አውሮፓኖች፣ ኢጣሊያን ብቻ አይደለም የነናዚ አካሄድ ሁሉ ይሄን ነበር። እስራኤል ሁሉ እኮ ኢትዮጵያ መጣለው ብላ ነበር እኮ። ኃይለ ሥላሴ ነው የከለከለው መሬት ስጭን ብሎ። በፍጹም ነው ያሉት። አያችሁ እንደዚህ አይነት መሪዎች ነበሩ። ትላንትና የሰውን መብት ፍትህ ሲጠብቁ የነበሩትን ፍትህ አልጠበቁም ይላሉ። ትላንትና ወንድ ልጅ ብልቱ ሲቆረጥ በፍጹም አይቆረጥም፣ የሰው ባሪያም አይኖርም ያሉትን ምኒልክ ስለተቃወሙ ገደለን ጨፈጨፈን ብሎ የነ ምኒልክ የሰሩት የአድዋ በዓል ቀርቶ ትላንትና ጡቴን ቆረጥከኝ የሚለው አኖሌን ሐውልት ለብቻው ቆሟል። የነ ምኒልክ ፈርሷል። ይሄን ነው የምንታገለው። ታሪክ ካሌለን ሀገር የለንም። ታሪክ የማያውቅ ትውልድ የትላንትናውን ታሪክ ለዛሬ ካላስረከበ እንዴት ነው? ዛሬ ተጀምሮ ዛሬ ያለቀ የለም። የኢትዮጵያ እድሜ 150 ዓመት አይደለም። በ570 ኢየሱስ ክርስቶስ እዚህ ምድር ላይ መጣ ሲባል ኢትዮጵያኖች ምንድነው ያደረጉት? በአይናችን እንይን ያሉት 9 ዓመት 8 ዓመት ለውጥ ያለበት ምክንያት ያንን አገር ሄዶ ኢየሱስ ክርስቶስ የተወለደበትን ቦታ ለማየት ሄዶ እስከሚመለሱ 9 ዓመት 8 ዓመት ፈጀባቸው። ከዛ በፊት ምን ይባል ነበረ? ዓመተ ዓለም ይባል ነበረ። ለምን? የታየ ነገር አልነበረም። ከዛ በኋላ ምን መጣ? መተው ዓመተ ምህረት ሀ ብለው ጀመሩ። ያንን በዓለም ላይ ያልታየውን 12 ወር የተባለውን 13 ወር ነው ያደረጉት። የዛን ጊዜ የዓለም ምሁሮች ያላመጡትን እስካሁን ያልደረሱበትን ኢትዮጵያ 13ኛ ወር አላት። አለመታደሎን 13ኛ ወር ደሃ ስለሆን ገንዘብ አይሰጠንም። ያንን ሊያጠፉብንም ይሯሯጣሉ። እስካሁን ድረስ 13ኛ ወር ከምን ተቀንጭባ ከምን ተደርጋ ከምን እንደመጣች የዓለም ሳይንቲስቶች አሁን የደረሱበትን ደረጃ ጭምር አላመጡትም። ኮምፒውተር በዓለማችን ላይ የ1 ሚሊዮንን ሰዎች የሚሰሩበትን አንድ ኮምፒውተር ይሰራል ይባላል። ይሄን ሊያመጣው አልቻለም። 13ኛ ወር የኛ ሀብት ነች። እቺን ሊያጠፋት እየፈለጉ ነው። ግዕዝ የአማራ አይደለም። ግዕዝ ቋንቋ ውስጥ እና አፈቅርሃለሁ የለም፣ እወድሻለሁ የለም፣ የወንድ ብልት ስም የለም፣ የሴት ብልት ስም የለም፣ ጡት የለም፣ ምናምን የለም፣ ምን ቆሻሻ ማለት የለም። የሃይማኖት ቃል ብቻ ነው አሉ። እግዚአብሔር ፍራ ብቻ ነው ያለው እዛ ላይ። በእንግሊዘኛ እግዚአብሔር ፍራ የለም፣ በኦሮምኛ እግዚአብሔር ፍራ የለም፣ በአረብኛ እግዚአብሔር ፍራ የለም፣ በጉራግኛ የለም፣ በአማርኛ የለም። ለምንድን ነው ግዕዝን የሃይማኖት ቋንቋ ነው ያሉት? እንዴት ማለት ነው? ይሄ የኛ ሀብት ነው። የኢትዮጵያ ልዩ ተስጦ የተሰጠን ቋንቋችን ነው። ግን እንዳንጠቀምበት ተደርጎ ጀርመን ውስጥ ትልቁ ክፍያ ያለው የግዕዝ ቋንቋ ነው። ይሄን ሁሉ ነው ጎበዝ እንደ አይጥ ነው የሞጦሞጡት። አይጥ አንድ ሱቅ ሲገባ ስኳሩን ይነካል፣ ሳሙናውን ይነካል፣ ጨውሩን ይነካል፣ ሃይላንዱን ይበሳል። እንደዚህ ነው ያደረጉት ሁሉንም።
የኢትዮጵያን ታሪክ በእንደዚህ አይነት ነው ሊያጠፉ የፈለጉት። የ150 ዓመት ነው ማለት ጎበዝ ኢትዮጵያ ቅድም ያልኳችሁ ከ570 ዓመት ዓለም ከምንለው ጀምረን ስናያት መቁጠር ይቻላል። የ5000 የኑህ ዘመን የሚባል አለ። የት ሄደ ያውዱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያ ውስጥ ሙስሊሞችን ሲልኩ የነበረበት ከ500 ያንን የተቀበለው ማን ነው? ነጋሺ ነው፣ አማራ ነው። ለመኮፈስ አይደለም፣ ታሪክ ነው። ለዚህች ሀገር ኢትዮጵያ ስትባል የሚሞተው መጀመሪያ ቅድሚያ አማራ ነው። በወሎ፣ በሸዋ፣ በጎንደር፣ በጎጃም ስንት ሰራዊት ነው የዘመተው? 127000 ሰራዊት ነው የዘመተው አማራ። እንደወጣ አልተመለሰም። ያ ሰራዊት የሞተው ሞቶ የቀረው ጡረታ በወጣበት ምን ባለበት ጋምቤላዋን፣ ሶማሌዋን፣ ትግሬዋን እንደዚህ አገባ፣ ወለደ፣ ከበረ። ዛሬ ምን ተባለ? የዛ ትውልድ የወለዳቸው የልጅ ልጆች መሬት ወራሪ ተባሉ። መሬት ሊወሩ አይደለም ሄዶ መሬታችን ተወሮ ነበር። የት ነበሩ? ጣሊያን እንደዛ ሲፈነጭ በአንድ ቀን 30000 ሰው ኢትዮጵያ ውስጥ ሲገደል የት ነበሩ? እነ ምኒልክ ከሸዋ፣ ከወሎ፣ ከጎጃም፣ ከጎንደር ብሎ ወሬው ላይ እንገናኝ ወስሪተ ያገኘው እንደሆነ ማርያምን አልምርም ሲል የት ነበሩ? እያንዳንዱ ተሳትፏል። የስ አንድ ሰርግ ቤት እናንተም በሚገባ መንገድ አንድ ሰርግ ቤት 50 ሰው ይዞ የመጣና 2 ሰው ይዞ የመጣ ማን ነው ሰርጉን ያደመቀው? 50 ሰው። እንደዛ ይለያያል። አማራ በየትኛውም ኢትዮጵያ ጦርነት ቁጭ አድርገናታል። ቁጭ ተደርጓል። ታሪኩ ለመከፈት አይደለም። ተሳትፎ የነበራቸው ነበሩ፣ ጀነራሎች ነበሩ፣ የኦሮሞ ጀነራሎች እነ ጦና ነበሩ። አዎ ሶማሌዎች እነ ሰመተር ነበሩ። አዎ ግን ተሳትፎ የሰው ተሳትፎ አማራ ይበልጥ ነበረ። እያንዳንዱ ጎሳ ያወጣው ቁጥሩ አለው። ለምሳሌ ከምባታና ሀዲያ 750 ሰው ነው ያመጣው። ሲዳሞ 670 ሰው ነው ያመጣው። እዚህ ማነች እቺ አሁን ከወለጋ ወደዛ ያሉት ቤኒሻንጉል 1500 ነው ያመጣው። እዚህ አይነት ተሳትፎ ይታወቃል። በደንብ ተደርጎ የሚታወቅ ነው። ስለዚህ የአማራ ፋኖ የህልውና የማንነት ጥያቄ እንደዛም ተሳትፈናል ብሎ መኮፈስ አይደለም ያዘው። አሁንም አጅሪቱን የትግሉ ሂደት የምታዩት ነው። ትላንትና ትግራይ 17 ዓመት ነው የታገለው። ኦነግ እስከ 67 ዓመት እየታገለ ነው። ዛሬ የአማራ ፋኖ በ2 ዓመት ውስጥ ያመጣውን ውጤት ይዩት ጎበዝ። ጽናት ያለው ስትራቴጂካሊ የጦር ስልት ከአባቶቹ ከአያቶቹ አቀፍነትን ይዞ ትላንት ህወሓት ምንድነው ይዞ የመጣው ፖለቲካ? ኤርትራን አስገነጥላለሁ የሚል ነበረ። ራሴ መገነጣላለሁ የሚል ነበረ። አማራ ብሎ ያውቃል? አሁን ብሏል። አማራ አስገንጣይ ገንጣይ ይሉታል ነው። አማራ ከኢትዮጵያ እናስገነጥላለን ወይም ለብቻችን መንግስት እንመሰረታለን የሚል ሐሳብ አለው? የለውም። ኢትዮጵያዊነትን ነው የሚዘምረው። ከዚህ አንፃር ነው። ስለዚህ ለዚህ ዝግጅነት እናንተ ምን መሆን አለባችሁ? እስቲ በአንድ ድምጽ አንድ መሆን አለ። አንድ ካልሆንስ ጎበዝ ትላንት የሞቱት ወንድሞቻችን ደም ትላንት መርቀው የላኩ እናቶች ይታዘቡናል። ታሪክ ይበላናል። ይሄን ትግል ደግሞ ማሸነፍ አለብን። ይሄን ትግል የምናሸንፈው እኛ በወሰንነው አይደለም፣ መሪዎቻችን በሚሰጡን። መሪዎች እነ ዘመነ ብቻ አይደለም፣ እነ ዘመነ ከዚህ ውስጥ ልጅ መሪ እንዲወለድ አድርገዋል። ከናንተ ውስጥ የወጡ አመራሮች አሉ። እነዚህን አመራሮች በአግባቡ መጠቀም አለባችሁ።